ኤልያስ ገብቶ መስፈርቱ የተናገረ ቀን በሱ አማካኝነት ያገኘሁት እና ቅልጥ ያለ ፍቅር ውስጥ ገብቼላችኋለሁ። እንግዲህ ቅንና በጣም ጥሩ ሰው፣ በጣም ሩሩ፣ ከምር እውነቴን ነው። በዚህ ትንሽ ጊዜ ውስጥ ነው የሚያወቁት። ሰውን ለማወቅ ያው ትንሽ ደቂቃና ሰከንዶች በቂ ናቸው። ተግባሩ፣ ንግግሩ፣ ሁሉ ነገሩ ነው ማለት እንዴት እንደምገለጸው አላውቅም። በዚህ ጥቂት ጊዜ ውስጥ ይሄን ያክል ስሜት ከተሰማኝ ያው ምን አይነት ሰው እንደሆነ መገመት ትችላላችሁ እናንተ። ጥሩ ልብ አላት። ያው እኔ ደግሞ እውነቴን ነው የምነግርህ፣ በላይፌ ላይ በጣም ተጎድቻለሁ ሰው ነኝ። ገባክ? እና እግዚአብሔር የተሻለውን ነገር ያምጣ ነው። እግዚአብሔር የካልኩሌሽን አምላክ ነው። ገባክ? በቃ እኛ እንጂ እዚህ ቤት እኔ ያው እመሰክራለሁ ከአሁን በኋላ ፋሚሊ ነኝ። እኔ አልወጣም ከዚህ ቤት። እኔ ሜምበር ሆኛለሁ፣ እናንተም የኔ ሜምበር ናችሁ። ገባ? ትክክል። ትልቅ ለዚህ ቤት ትልቅ ክብር አለኝ። ተናገሪ። ምንድነው ዝም አለዋት እንዴ? ነፍሴ ምናምን ስትኛ ነበር፣ እስትንፋሴ በደሜ ስር ውስጥ ምናምን በቀንድ ብያልሻ ነበር። ነገራቸው የኔ አባት ኑርልኝ፣ ክቦኝ ወድሃለሁ። አይ ደስ ትላላችሁ። የሆነ እየሳቃችሁ ስለምታወሩት ምናምን የሆነ ቀልድ ይመስላል፣ ግን እኔ ኤልያስን ስለማምነው ቱ ቢ ኦነስት በቃ የሆነ አምኛችኋለሁ። በጣም ደስ ይላል። ኤልያስ እየቀለድክብንማ ከሆነ ነገ ፎቶህን ዘቅዝቀን መቻቻል። ኧረ አይቀልድ ኤልያስ አይቀልድ። ልጆቼ የሚሳቅ 2 ልጅ አለኝ፣ አሜን እና ይሳቅ ናቸው። በልጆቼ አልመለም። እኔ በልጅ የሚብል ሰው አይሄድ በጣም የሚያናድደኝ። በልጅ እንግዲህ የመጨረሻ መሀል ላይ እሱማ ሰው ካላመነ ምን ታደርጋለህ? አላመነች ገደል ትግባ። ይሄ ዳዲ ቁም ነገር እያፈራ ነው። እናቴ ሳያመልጤ በፊት መስፈርት ልናገር፣ ሙስሊም ይሆን ማስተዳደር የምትችል ባል ካለህ ከየትም ሀገር ቢሆን አሁን እየፈራሁ ሳድዬ ስታመም አሁን ባል ማግባት አማረኝ ሲያመኝ ዛሬ አልኩት እኮ ገና እንደገባው ይሄን የመሰለ ሸበላ አገኘው። እግዚአብሔር ይመስገን። አልሐምዱሊላህ። እንኳን ቀላሽ እናት በእውነት ለአንቺ የዘነበው ለኛ የሚያከሰው ደግሞ ከሁሉ በላይ ሸበላ ብታየው ራሱ መልካም የሆነ ሰው። ታሪኩን እንደዚህ እዚህ ጋር ማውራት አያስፈልግም እንጂ በጣም የሚያሳዝን ታሪክ ያለው ሰው ነው። በጣም ማለት ነው እግዚአብሔርን እና ከምንም በላይ የዋነቱ በቃ እውነተኛ ሰው ነው ማለት ውሸት ምናምን የሚባል ነገር ውስጡ የለም። በጣም ግልጽ ነው። ሰዎች ለቁም ነገር እንዲጠቀሙበት ነው ዋናው ትልቁ ነገር። የኤልያስ እና የሄሉ እዚህ ጋር መጥቶ መናገር ሰዎች የእውነት በጣም ወደ ቁም ነገር ከወሰዱትና ከተጠቀሙበት የእውነት የሚጠቅምና እንዲሁም ደግሞ ቤታችን በጣም የሲሪየስ ቤት እንደሆነ እንድትረዱ እንድታውቁ ለማድረግ እንጂ ሌላ ምንም እንደማንም ተግባብተው ኦልሬዲ የራሳቸው ላይፍ መኖር ይችላሉ። ወደኛም አለመምጣት አለማሳወቅም ይችላሉ። ግን ዋናው ምንድነው ትልቁ ነገር ለሌሎች ሰዎች ይሄ ነገር ግን እውነት ነው። ሰው በቲክታክ እንደዚህ እየተገናኙ ነው ምናምን ይላል። በፌስቡክም ተገናኝቶ የሚጋባል አይደለም እንዴ? ስለዚህ የሰው ልጅ መገናኛው በጣም ብዙ ነው። ኦኬ በጣም ብዙ ነው። ከነዛ መካከል ይሄ ፕላትፎርም አንዱ ነው። ከዛውም ደግሞ የዳዲ ቤት ማለት ነው። ስለዚህ ያው እኛ ቁም ነገር ላይ ነው ፎከስ የምናደርገው። እሱን ብቻ እንድትወስዱልን ነው በዋናነት። ስለዚህ ኤልያስ ሄሉ የእውነት ጥሩ ያግባባችሁ፣ ከዚህም በላይ ያጋባችሁ፣ ውለዱ፣ ክበዱ። እሱን ነው እኛ የምንፈልገው ትልቁ ነገር እና ያ ነው ደስታችን ከምንም በላይ እንጂ እኔ ቱ ቢ ሆነስት እኔም ሆነ ሌላ ሰው ከእናንተ ማንም ምንም አይፈልግም በቃ። ስለዚህ ነው እና ጥሩ ነገር ነው ያ በቃ የእናንተ ተግባብቶ አብሮ መሆን ያ ያስደስታል። ለዛም ነው እኮ አይደል ስትጋቡ ይኸው ሳዲ እኔ ያለው መጣለው ደስታችሁ ደስታዬ ነው ገኛለው። ሙሌ ከጀርመን ነው እንግዲህ መጣለው እያለች ያለው ሙሉዬ ከጀርመን መጣለሁኝ እገኛለሁኝ እያለች ያለው እኔም ኢቭን ለመምጣት እያሰብኩ ያለሁትኝ እና የሚገርም በነገራችን ላይ እንደ ቀልድ አያችሁት እንጂ በጣም ትልቅ ግሩፕ ነው ይሄ ግሩፕ። እኔ በነገራችን ላይ መርጬ ነው የምገባው። እኔ ራሴን ሳይን አደርጋለሁ። ገሰገሰ ፈረስ ገሰገሰ፣ ሽምጥ ጋለበ፣ ካሰበው ደረሰ። ብሶቱን ሊነግረው ፍቅሩን እንዲችረው፣ ለጌታው ታማኙ ጌታውን አዳኙ፣ የፍቅር አምላኪ ፈረስዬ ሞኙ። ተናግሮ ሳይጨርስ በመልካም ድምፆቹ በሚያብረቀርቀው፣ ቀልብን በሚስበው፣ ፍቅርን በሚገልጸው፣ ይሄ ክፉ ጌታው ቅናት ያሳበደው፣ ላይ በላው ላይ ጥለው ፈረሱን አረገው። እስኪ ሸልሙልኝ እስኪ። ይኸው
ሰው ያለውን ነው ሰው ያለውን ነው ያለ ሰው ያለውን ሰው ያለው ባይ ዘ ወይ ጊፍት ብዙ ሰጭ አይደለሁኝም እኔ ቱ ቢ ኦነስት ተቀባይ ነኝ። እኔ እኮ ቢያለኝ በቃ መግዛት ምናምን እንትን አልችልም። ጊፍት በጣም ተቀባይ ነኝ፣ ሰጭ አይደለሁም። ግን እኔ በእውነት በጣም የወደድኩ በጣም ነው ደስ ያለኝ። በጣም ነው የወደድኩት ቱ ቢ ኦነስት በጣም መልካም ሰው ነው። ይኸው በኤልያስ ስም ይኸው አበባ ነው የሰጠኋት በኤልያስ ስም ይኸው ደርሷታል ሌሊ ዳዲዬ። እኔ የሚገባውት እንደዚህ እውነቱን ለመናገር ፈልጌ ነው። አብዛኛው ሰው ውሸት ነው የሚመስለው እና እንደዚህ ሶሻል ሚዲያ ላይ ምናምን ሳክስ ነው የሚመስላቸው፣ ቀልድ ነው እና እውነቱን እንዲያውቁ ብዬ ነው። እግዚአብሔር እንደኛ አይነት እድል ይስጣችሁ። ሌላ ምንም ማለት አሜን። ለእኔ መርቁኝ እስቲ። አሁን ጥሩ ባል ይስጠኝ። በቃ ይሰጥሻል